አይቻልም ብለሽ ትመለሻለሽ? አዎ እሺ አይቻልም። ፊዮሪ አቤት ሱፋን እሺ ተቀመጪ። አየህ የዋኔ ያልኩህ እኮ እውነቴን ነው። እንደው እውነቱን ንገሪኝ ካልከኝ በገፋኝ ቁጥር ይበልጥ እንድቀርብህ አድርገኸኛል። ራሴን መቆጣጠር እስከማልችል ድረስ አፍቅሬያለሁ። በቃ እውነታው ይሄ ነው። ምን? ቆይ ይሄን ሁሉ ጊዜ የምፋለምልህ ጓደኝነታችን አሳስቦኝ ይመስላል? ቢገባ መጀመሪያ ጀምሮ ስንጣላ ነው በጸባችን ምክንያት ያፈቀሩ። በቃ ወድጄያለሁ፣ አፍቅሬያለሁ። ይሄንን ነገር መሸከም አልችልም። በአደባባይ ሁሉም ይስማ። ተረጋጊ እንጂ። ሁላችሁም ስሙ። አፍቅሬያለሁ። የእናንተ ብሩኬ፣ እኔን ደግሞ ዙፋኔን ወድጄዋለሁ። ስማ ወድጄዋለሁ። በቃ ዙፋኔ የት ነው ያለው? ቆይ ሰው ቀና ብለህ እንኳን አይተህ የማታውቅ ልጅ የትኞቹ ጨካኝ እጆች ናቸው ያገቱ? የኔ ጌታ ለአንተ እኮ ያይገባ። የሚገርም ዙፋኔ፣ አንተ የሌለበት ትምህርት ቤት እንዴት እንደሚያስጠላ። የኔ ዙፋኔ እስኪ ንገረኝ፣ ምግብ ከበላ ስንት ቀን ሆነ? እባክህን የሆነ ፍንጭ ንገረኝ። የትም ብትሆን መጥቼ አስጥልሃለሁ። እመነኝ፣ ያገቱን ሰዎች ማንም ይሁኑ ማንም አልፋታቸውም። ለሁሉም ዋጋቸውን ነው የምሰጣቸው። ደግሞ ይሄ ቃሌ ነው። እሺ? አዎ ቃሌ ነው። አሁንስ በጭንቀት ፈነዳ ነው። እባክሽ እኔ ራሱ መረጋጋት አቅቶኛል። እሺ አሁን ብሩክ የት ሆነ ይሆን? እንደዚህ አንገቷን ደፍታ ስትሄድ ምስኪን አመስል። እኔማ አሁን ስለ ሀና ባሰብኩ ቁጥር ጭራሽ ማላቃት ሰው ነው እየመሰለችኝ ያለች። የሆነች እሾ ነገር ደግሞ ከምንም በላይ ምን እንዳቃጠለኝ ታውቂያለሽ? ምንድነው? የስኮላርሺፑን ፈተና ስትፈተን በጣም ነው የገረመች። ቆይ የሰው ልጅ በዚህ ልክ እንዴት ልቡ ይደነድናል? በጣም እንጂ። እኔ ደግሞ ጊሊያድን ፖሊሶች ይዘውት ሲሄዱ በጣም እያለቀሰች ነበር ስትኝ እውነት ማመን ያቃተኝ። አትገርምሽም? ቆይ እንዴት በህይወት ይኖር አይኖር የማይታወቅ ፍቅረኛዋ እያለ ለታሰረ ሰው እንባ እንደዚህ ይፈሳል? እኔ ግን እውነቱን ንገሪኝ ካልሽ ሀና ግራ ገባት እንጂ በትክክል